80 ዓመታትን በከፍታ የ80 ዓመት የሰው ልጅ ትስስር የተኖረ የ80 ዓመት ጉዞ እኛ የኢትዮጵያ አየር መንገድ ነን። መነሻችን የት እንደሆነ እናውቃለን። መድረሻችን ግን ገና ነው። ጉዞአችን ገና አሁን ተጀመረ። ምክንያቱም እኛ በ80 ዓመታችን ገና ወጣቶች ነን። የራይት ወንድማማቾች የአየር ላይ በረራውን እውን አድርገው ዓለምን ባስደመሙበት በዛ ድንቅ ፈጠራ ዓለም የአየር ላይ እንቅስቃሴን አንድ ብላ ጀመረች። ከሁሉ አስቀድሞ ሕልም የታጠቀውን ጥንስስ ንቃኝ ለረጅም ዘመናት ከወፎች ጫጫታ ውጪ ፍጹም ጸጥታ የሰፈነበት የኢትዮጵያ ሰማይ ነሐሴ 12 1921 ዓመተ ምህረት የፈረንሳይዋን ባለ 2 ሞተር ፖቴዝ 25 አውሮፕላን ድምፅ አስተጋባ። ይህ ድምፅ በኢትዮጵያ ምድር ታላቅ ሕልም እንዲጸንስ ምክንያት ሆነ። ማንኛውም ታላቅ ጉዞ ከአንዲት ቅስፈታዊ ሐሳብ ይጀምራል። ያቺ ቅስፈት እንደ ሕልም ናት። ቆራጥነትን የወለደ ሕልም ቀዳማዊ ኃይለ ሥላሴ አገሪቱን ከዘመኑ ጋር የሚያስተሳስርና አድማስ ተሻጋሪ ድልድይ የሚሆን አየር መንገድ የመመስረት ራዕያቸውን ለማሳካት ከተለያዩ ሀገራት መንግስታትና አየር መንገዶች ጋር ውይይት አደረጉ። ህዳር 28 1937 ዓ.ም የኢትዮጵያ መንግስት በአሜሪካ ቺካጎ በተካሄደው የዓለም አቀፍ የሲቪል አቪዬሽን ስብሰባ ላይ እንዲገኝ ተጋበዘ። ይህም ለኢትዮጵያ አየር መንገድ መወለድ ትልቅ አስተዋጽኦ አበረከተ። የኢትዮጵያ መንግስትም የአሜሪካ መንግስትን አየር መንገድ ለማቋቋም የሚያስችል እገዛን ጠየቀ። በዚህም ኢትዮጵያ ከአሜሪካው TW አየር መንገድ ጋር በፈጠረችው ስምምነት በታህሳስ 22 1938 ዓመተ ምህረት የኢትዮጵያ አየር መንገድ በይፋ ተመሰረተ። ያኔ ጄት አውሮፕላኖች አልነበሩም። የነበረው መብረር እንችላለን የሚል ልበ ሙሉ ተስፋና ከሁለተኛው የዓለም ጦርነት የተመለሱ 5 C-47 ስካይትሬን የወታደር አውሮፕላኖች ብቻ ነበሩ። መጋቢት 30 1938 ዓመተ ምህረት የመጀመሪያው የኢትዮጵያ አየር መንገድን ውጥን የያዘችው አውሮፕላን ከአዲስ አበባ ተነስታ በአስመራ በኩል የመጀመሪያውን በረራ አደረገች። ያኔ ሰማዩ እንደ ዛሬው የተገራና ምቹ መንገድ አልነበረም። እያንዳንዱ በረራ በጥርጣሬና በፈተና የታጀበ አዲስ ነገርን ፍለጋ ነበር። ነገር ግን በእያንዳንዱ በሰላም መሬት ላይ ማረፍ ጀርባ አፍሪካ የራሷ ዕጣ ፈንታ የመወሰን አቅም እንዳላት ለተቀረው ዓለም የምታረጋግጥበት ማህተብ ነበር። በ1940ዎቹ አጋማሽ አየር መንገዱ የዓለም አቀፍ አድማሱን በማስፋት ወደ ግሪክና ፍራንክፈርት በረራ ጀመረ። በ1950ዎቹ ምስራቅና ምዕራብ አፍሪካን በማገናኘት አህጉር አቀፍ ትስስርን በመፍጠር ቀዳሚ ከመሆኑም ባሻገር ለአፍሪካ ህብረት ምስረታ ጉልህ አስተዋጽኦን በማበርከት የአፍሪካ መሪዎችን አንድ ላይ በማሰባሰብ አፍሪካዊ አንድነትን የዋጀ ቀዳሚ አየር መንገድ ሆነ። ይህም ታላቅ እምርታ የአፍሪካ ሀገርን ከመቼውም በላይ ያቀራረበ ታላቅ አጋጣሚን ፈጠረ። በ1950ዎቹ ሲጠቀምበት የነበረው የልደታ አየር ማረፊያ የጀት አውሮፕላኖች ለማስተናገድ ብቁ ባለመሆኑ አዲስ አውሮፕላን ማረፊያ በማስገንባት በቦሌ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያውን ጀት ቦይንግ 720B አውሮፕላን አስተናገደ። በዚህም ለአፍሪካ የመጀመሪያውን የጀት አውሮፕላን አስተዋወቀ። ይህም የመዳረሻዎች ርቀትን በማጥበብ ታላቅ አስተዋጽኦ አበረከተ። የአየር መንገዱ በራስ መተማመን እንደ ሰማዩ እየገዘፈ መጣ። የኢትዮጵያ አየር መንገድ በክንፎቹ የኢትዮጵያን ሰንደቅ ተሸክሞ ዓለምን ማዳረስ ቀጠለ። በ1945 ወደ ቻይና በመብረር ከአፍሪካ ቀዳሚው ከዓለም ደግሞ አራተኛው አየር መንገድ ሆነ። በ1990
የአትላንቲክ ውቅያኖስን በማቋረጥ ወደ ዋሽንግተንና ኒውዮርክ ከተሞች የበረራ አድማሱን አሰፋ። የኢትዮጵያ አየር መንገድ ጉዞ ጅምሮን ከአሜሪካው TWA ሰራተኞችና አስተዳደር ሲመራ የቆየው የኢትዮጵያ አየር መንገድ በመረከብ በ1964 ዓ.ም የመጀመሪያውን ኢትዮጵያዊ ዋና ሥራ አስኪያጅ ኮሎኔል ስምረት መድህኔን ሾመ። ይህ አየር መንገዱ ሙሉ በሙሉ በኢትዮጵያውያን ኃላፊዎችና ሰራተኞች የማስተዳደር ህልም እውን በማድረግ ወርቃማ ዘመኑን ዋጀ። የኢትዮጵያ አየር መንገድ ጉዞ የመንገደኞች ብቻ አልነበረም። የዓለምን የንግድ ፍሰት በክንፎቹ እየተሸከመ ጭምር እንጂ። ገና በለጋነቱ DC-6 በተባለች አውሮፕላን የአገር ውስጥና የዓለም አቀፍ የጭነት በረራን ወደ ፍራንክፈርት በመጀመር አዲስ ምዕራፍን ከፈተ። የንግድ ፍላጎቱ እያደገ ሲመጣ በ1970ዎቹ B707 320C የተሰኙ የመንገደኛ አውሮፕላኖችን ወደ ጭነት በመቀየር አቅሙን አጎለበተ። በዘመናት ሽግግርም በ1990ዎቹ B757 200PF የተባሉ ግዙፍ ዕቃዎችን መሸከም የሚችሉ አውሮፕላኖችን በማሰማራት ክብረ ወሰኖችን ሰበረ። በ2000 ደግሞ እጅግ ዘመናዊ የሆነውን B777 የጭነት አውሮፕላን በሥራ ላይ አውለዋል። ዛሬ አየር መንገዳችን B767 300Fን ጨምሮ በድምሩ 16 ረጅም ርቀት የሚጓዙ ግዙፍ የጭነት አውሮፕላኖች ባለቤት ነው። ይህን ግዙፍ እንቅስቃሴ በብቃት ለመምራትም በአይነቱ ልዩ የሆነና እጅግ ዘመናዊ የካርጎ ማዕከል ገንብቷል። በዚህም ማዕከል ደረቅ ጭነቶችን፣ በቀላሉ የሚበላሹ ምግቦችንና መድኃኒቶችን ቅዝቃዜያቸውን ጠብቆ በማጓጓዝ ረገድ ወደር የማይገኝለት ብቃት አሳይተዋል። ለዚህም ተግባራዊ ምስክር የሚሆነው መድኃኒቶችን በጥንቃቄና በብቃት በማጓጓዙ ከዓለም አቀፍ የአየር ትራንስፖርት ማኅበር ያገኘው የብቃት ማረጋገጫ ምስክርነት ነው። አየር መንገዱ አሁን ላይ የበይነ መረብ ኢኮሜርስ ንግድን በይፋ በመጀመር የሎጂስቲክስ አሰራርን ከዘመኑ ጋር አቀናጅቶ የዓለምን የንግድ ሰንሰለት በማስተሳሰር ላይ ይገኛል። በ2004 ከአፍሪካ ቀዳሚ ከጃፓን ቀጥሎ በዓለም ሁለተኛ በመሆን በቴክኖሎጂ የረቀቀውን ቦይንግ 787 ድሪም ላይነር አውሮፕላን ከመረከቡ በተጨማሪ በዓለማችን በቀዳሚነት ታዋቂ የሆነውን ስታር አሊያንስ ተቀላቀለ። በ2008 ኤርባስ A350 የተሰኘ ዘመኑን የዋጀ አውሮፕላንም ባለቤት ሆነ። አየር መንገዱ ራዕይ 2010 እና ራዕይ 2025 የተሰኙ ስልታዊ እቅዶችን በመንደፍና ግብ በመምታት ወደ ግዙፍ የአቪዬሽን ኢንዱስትሪነት ራሱን ቀየረ። በ2011 በአፍሪካ ግዙፍና ተመራጭ የሆነውን ስካይላይት ሆቴል ከመክፈቱ ባሻገር በ2015 ሁለተኛውን ምዕራፍ አጠናቆ ከተለያዩ የዓለማችን ክፍሎች አዲስ አበባን አቋርጠው ለሚሻገሩ መንገደኞች ምቹ የማረፊያ አማራጭ አዘጋጀ። በ2012 ዓለም በኮቪድ-19 ምክንያት በርና መስኮቶቿን ስትዘጋ አየር መንገዱ ጉዞን አላቆመም። የመንገደኛ አውሮፕላኖችን ወደ ጭነት ካርጎ በመቀየር የመድኃኒትና የሕክምና ቁሳቁስ በማጓጓዝ የብዙሃኑን ሕይወት ታደገ። ይህም ለአፍሪካውያን ኩራት በመሆን እንዲሁም ዓለምን በማስደመም ተአምር ሠራ። ዛሬ አየር መንገዱ እንደ ንስር ለመብረር የሚያስችሉትን ከ140 በላይ ዘመናዊ አውሮፕላኖች የሚያስተዳድር ሲሆን ከ145 በላይ ወደሚሆኑ ሀገራት ተደራሽ የሆነው ዝናው የናኘ ግዙፍ ተቋም ሆኗል። በመላው ኢትዮጵያ የአቪዬሽን መሠረተ ልማቶችን በመገንባትና ያሉትንም በማዘመን የሀገራችንን የአየር ትራንስፖርት ትስስር ብቻ ሳይሆን የአቪዬሽንም እድገትም ላይ ቁልፍ ሚና የሚጫወት ተቋም ጭምር ነው። ሽልማቶችንም ለንደን ከሚገኘው ከዕውቁ ስካይትራክስ ተከታታይ 8 ዓመታት በተለያዩ ዘርፎች ያገኘ ሲሆን ከአሜሪካው ኤፔክስ እንዲሁም
ከአፍሪካ አየር መንገዶች ማህበር በተደጋጋሚ ዕውቅና ተችሮታል። ዛሬም እጅግ በርካታ የአውሮፕላን አብራሪዎች፣ የአውሮፕላን ጥገና ባለሙያዎች፣ የበረራ አስተናጋጆች፣ የማርኬቲንግ ባለሙያዎችን ብቁ በሆነው የኢትዮጵያ አቪዬሽን ዩኒቨርሲቲ በማሰልጠን አየር መንገዱን በብቃት ለማስቀጠል ተተኪ ትውልድን እያፈራ ይገኛል። እነዚህ ሰልጣኝ ተማሪዎች ከስልጠናውና ከሚያዩት የአየር መንገድ እድገት ባሻገር ከነሱ በቀደምትነት አየር መንገዱን ለዚህ እመርታዊ እድገት ያደረሱትን ትላንትናዎቻቸውን ምሳሌ በማድረግም ጭምር ነው። በየዘርፉ ያሉ ባለሙያዎችም ይህን ይጋሩታል። የኢትዮጵያ አየር መንገድ ስኬታማ ሆኖ እንዲቀጥል ያስቻሉት ብዙ ምክንያቶች አሉ። ከነዚህ መካከል ጎልቶ የሚወጣው ድርጅቱ ለዘመናት የወሰደው የውስጥ አቅም ግንባታ ነው። ኢትዮጵያ አየር መንገድ በየዘመኑ በሰው ኃይል፣ በአሰራር ስርዓት፣ በመሰረተ ልማት አውሮፕላኖችን በማዘመንና በሌሎችም ጠንካራ ያልተቋረጠ የውስጥ አቅም ግንባታ ሲያካሂድ ቆይቷል። እነዚህ የውስጥ አቅም ግንባታዎች አየር መንገዱ በፍጥነት እንዲያድግ፣ ትርፋማ እንዲሆን፣ የበረራ አድማሱን እንዲያሰፋ፣ አስቸጋሪ የቢዝነስ ሁኔታዎችም ሲፈጠሩ እነዚያን ተቋቁሞ የመውጣት አቅም እንዲኖረው አስችሎታል። የድርጅቱ የፋይናንሻል ዲሲፕሊን ከትንሽ ድርጅት ወደ ግሎባል ኢንስቲትዩሽን ያደገው የፋይናንሻል ስትራቴጂ እና የፋይናንሻል ኦፕሬሽናል ስትራቴጂ ሁለቱን በዲሲፕሊን ስለመራ ነው ማለት ነው። አፍሪካውያን ድርጅቶች በአፍሪካውያኖች ተመስርተው በአፍሪካኖች ተመርተው ውጤታማ መሆን እንደሚችሉ ማሳያ ነው። አየር መንገዳችን ለኢትዮጵያውያን ኩራት ነው። ለኢትዮጵያ እንደ ሀገር እድገትም ትልቅ አስተዋጽኦ የሚያደርግ ተቋም ነው። ከዚያም አልፎ ለአፍሪካውያን ትልቅ አገልግሎት እየሰጠ ያለ ተቋም ነው። ከዚህ አኳያ የኢትዮጵያ አየር መንገድ ለወደፊቱም የሚሰጠውን አገልግሎት በጥራትም በብዛትም በማስፋት ኢትዮጵያን የኢኮኖሚና የማህበራዊ እድገት እንዲፋጠን ድርሻውን መጫወት ይኖርበታል ብዬ አስባለሁ። እንደዚሁም ለአፍሪካ እድገት የበኩሉን ድርሻ ማበርከት ይኖርበታል። ስለዚህ ይህ አየር መንገድ የበለጠ ተጠናክሮ ዛሬ የሚሰጠውን አገልግሎት የበለጠ አሳድጎ ለኢትዮጵያም ለአፍሪካም በግንባር ቀደምትነት የሚያደርገውን አስተዋጽኦ አሳድጎ እንዲቀጥል በሙሉ ባለድርሻ አካላት ሊንቀሳቀሱ ይገባል ብዬ አስባለሁ። 80 ዓመታትን በከፍታ የ80 ዓመት የሰው ልጅ ትስስር የተኖረ የ80 ዓመት ጉዞ እኛ የኢትዮጵያ አየር መንገድ ነን። መነሻችን የት እንደሆነ እናውቃለን። መድረሻችን ግን ገና ነው። ጉዞአችን ገና አሁን ተጀመረ። ምክንያቱም እኛ በ80 ዓመታችን ገና ወጣቶች ነን።